ጤና ይስጥልኝ ተመልካቾቻችንና ተከታታዮቻችን ዛሬ የወንድማችን የጋዜጠኛ የሰብአዊ መብት ተሟጋች የሀብቴ ያዕቆብን የቀብር ሥርዓት በተመለከተ ከሁለት እንግዶች ጋር ስለዚህ ጉዳይ ለማውራት ቀርቤያለሁኝ። እንደምናውቀው ወንድማችን ሀብቴ ያዕቆብ በሚኖርበት በደቡብ አፍሪካ በጃንዋሪ 7 ከዚህ ዓለም በሞት ተለይቷል። ከዛ ቀን ጀምሮ ብዙ ሰዎች እንግዲህ ሀዘናቸውን በተለያየ መልኩ ሲገልጹ ቆይተዋል። ሳውዝ አፍሪካ የሚኖሩ ጓደኞቹና ወዳጆቹ እንዲሁም ሌሎች አህጉራት የሚኖሩ ጓደኞቹ የአስክሬኑን ወደ ኢትዮጵያ ለማስገባት እና ለመሸኘት ብዙ ሲረባረቡ ቆይተው ዛሬ አስክሬኑ በተወለደበት በሲዳማ ክልል በሐዋሳ አርፏል። ይህንን በተመለከተ ሀዘናችንን ለመግለጽና ሀብቴ ለኛ ምንድነው የሚለውን ለማውራት ቀርቤያለሁኝ። በዚህ አጋጣሚ እኔም እንግዲህ ሀብቴን ከ3 አመት በላይ በቅርበት አውቀዋለሁና እኔም የተሰማኝን በዚሁ ከገለጽኩ በኋላ እንግዶችም የነሱን ስሜት እንዲገልጹ አደርጋለሁኝ። ሀብቴ ለኔ በጣም የቅርብ ጓደኛዬ፣ ወንድሜ፣ ወዳጄ፣ መካሪዬ ነው። አብረን በኤስኤምን ሚዲያ ላይ ሰርተናል። ከሰመን በፊት ኤስኤችን ብሎ ሲዳማ ሄሪቴጅ ኔትወርክ ብሎ ሲሰራም በተለያየ ጊዜ አብረን በእንግድነት ቀርቤያለሁኝ። ሀብቴ በድንገት በመሞቱ በጣም አዝኛለሁኝ። በጣም ልቤ ተሰብሯል። ነገር ግን እሱ ባደረጋቸውና በዚህ ባጭር እድሜው ትቶ ባለፈው ነገር በጣም የሚያኮራና ህዝቡ ባደረገው ርብርብ ካለፈ በኋላ ለቤተሰቦቹ ባደረገው ድጋፍ አስክሬኑ ወደ ሀገር ቤት እንዲገባ ሁሉም ሰው ደቡብ አፍሪካ ያሉ ወዳጆቹና ጓደኞቹ ጀምሮ እዚህ ኖርዝ አሜሪካ ወይንም ዩናይትድ ስቴትስ ውስጥ የሚኖሩ ካናዳ ውስጥ የሚኖሩ ጓደኞቹ በጣም ተሯርጠዋል። በተለያየ አመራር ቦታ ያሉም ድጋፍ አድርገዋል። ሁሉም ተረባርቦ ባደረገው ጥረት ሀብቴ ወደ ሀገሩ ገብቶ ወዳጆቹና ወላጆቹ አባቶቹ ዘመዶቹ ባሉበት በክብር ተሸኝቷልና ይሄ በሞቱ ብናዝንም በሞቱ ባዝንም በተደረገው ደስተኛ ስለሆንኩኝ እነዚህን አካላት በሙሉ ማመስገን እፈልጋለሁና እንግዲህ ሁለት እንግዶቼ አንደኛው ሰሜን አሜሪካ የሚኖር ዶክተር በኃይሉ የኤስኤምን መስራቾች አንዱ ከኤስኤምን መስራቾች አንዱና የቦርድ ሰብሳቢ ነው። አቶ አክሊሉ ሳሙኤልም ኖርዌይ የሚኖር ከሀብቴ ጋር ረጅም ጊዜ በጓደኝነት የቆየ ነው። እንግዲህ እንግዶቼ እንግዲህ በተፈጠረው ብናዝንም እንግዲህ ከኋላ ሆናችሁ ሀብቴ ከዚህ ዓለም በሞት ከተለየበት ቀን አንስታችሁ ብዙ ስትሯሯጡ ነበር። እናንተ ብታዝኑም ብዙ ተረባርባችሁ ሀገር ቤት እንዲገባ አርጋችኋልና ምን ተሰማችሁ? ምንድነው የተሰማችሁ? ስሜታችሁን በዚህ በኩል እንድትገልጹ ላለሁኝ። ዶክተር በኃይሉ ወደ አንተ ልምጣ። ሳሚ አመሰግናለሁ። እኔ ብዙም ለማለት አይደለም የመጣሁት ባጭሩ ሀብቴ ሞት እንዳልከው ብዙዎቻችን አዝነናል። ለእኛ ለጓደኞቹ፣ ለቤተሰቦቹና ለሚወዱት ሁሉ ከሲዳማም ውጭ ላሉ ለሲዳማ ህዝብም ለሁሉም መጀመሪያ እግዚአብሔር መጽናናቱን እንዲሰጣቸው እመኛለሁ። ሀብቴ ለኛ ታጋይ ብቻ አልነበረም፣ የሚዲያ ባለሙያ ብቻ አልነበረም፣ ቤተሰብ ነው ለኛ። እንዳልከው ለ3 አመት ያክል ጊዜ እሱ ከኛ ቀድሞ ነው ሜዳው ላይ የገባው። ብዙ ለብቻው ብዙ ታግሏል፣ ብዙ ዋጋ ከፍሏል። ትግል ስል ፖለቲካ ብቻ አይደለም፣ ብዙ አይነት ትግል አለና ብዙ ቆይቷል፣ ብዙ ለፍቷል። ከተገናኘም በኋላ
ኦልሞስት በየቀኑ ማለት ይቻላል የምንገናኘው ታውቃላችሁ ሁለታችሁ በቀን 2-3 ለምንገናኝባቸው ወቅቶች ብዙ ናቸው እና እንደ ቤተሰብ ሆነን ያሳለፍነው ብል ምንም ማጋነን አይኖርበትም እና የተሰማን ሐዘን ጥልቅ ነው ቀኝ እጃችንን ያጣነው በሚዲያው ቢባል ማህበረሰቡን በማንቃት ቢባል የተለያዩ ሰዎችን ከተለያየ አቅጣጫ ማገናኘት አንድነትን መፍጠር ልዩነቶችን ማጥበብ ቢባል ሀብቴ ሁሌ መሃላችን አይጠፋም እና ተሰማን ከፍተኛ ሐዘን ነው እንዳልኩት ይሄ ለኛ ትልቅ ሎስ ነው የሆነው ሆኖ ግን እዚህም ያለ ኢትዮጵያም ያሉ ተባብረው የሚገባውን ክብር ሰጥተው ስለሸኙት እኔም በተወሰነ መልኩ ደስታና እርካታ ተሰምቶኛል ይገባዋልና ማለት ነው እና አንተም እንዳልከው ይሄ እንዲሆን ደቡብ አፍሪካ ያሉ ወገኖቻችን ብዙ ደክመዋል እዛ ያሉ ኢትዮጵያኖች ኤምባሲው ቤተክርስቲያናት በብዙ መንገድ ተባብረው ወንድማችን ወደ ተወለደበት ሀገር እንዲሄድ አድርገዋል ይሄን ነገር ደግሞ በዓለም አቀፍ ደረጃ የሚያስተባብረው የኮሚኒቲው አመራር ደቡብ አፍሪካ ካሉት ጋር የተገናኘ ኢትዮጵያም የተገናኘ ይሄ ነገር ቢያንስ የሚገባውን ክብር እንዲያገኝ ወንድማችን ሀብቴ ስላደረጉ እንደ አንድ የኮሚኒቲው አባል ምስጋና ማቅረብ ፈልጋለሁ ሀብቴ በህይወቱም ያለ ሰዎችን የሚያገናኝ ነው ብያለሁ በሞቱም ብዙዎችን አሰባስቧል ከደቡብ አፍሪካ ከአሜሪካ ኢትዮጵያ ተወሰነ ጊዜ ተራርቆ የቆዩትን ሁሉ አገናኝቶ ሰዎች ቆም ብለው ብዙ ነገሮችን እንዲያስቡ ሪፍሌክት እንዲያደርጉ አድርጓል ብዬ አስባለሁ እና ይሄ በሀብቴ ምክንያት የነበረው እና አሁን ደግሞ ተመልሶ የሚመጣው መሃል ላይ ዳብዝዞም ከሆነ ተመልሶ የመጣው አንድነት ይቀጥላል ብዬ አስባለሁ ሀብቴ ያስጀመራቸው ያገዛቸው ፕሮጀክቶች እንደሚቀጥሉ ሌጋሲው እንደሚቀጥል ህልሙ እውን እንደሚሆን እኛም በህዝባችን በመተማመን ቃል እንገባለን ቤተሰቦቹ እኛ ያለን ምንም ሐሳብ እንደማይገባቸውም ቃል እንገባለን እና በመጨረሻ ይበቃኛል ኦኬ ይገባኛል ዶክተር ባህሉ አመሰግናለሁ ምናልባት አንተ ባልከው ላይ ለመጨመር ብዙ ሰዎች ናቸው የተረባረቡት በስም ጠርተን እከለም ብለን አንዱን ጠርተን አንዱን ከቶን ሊንቀያየም ስለምንችል ነው ደቡብ አፍሪካ ያሉ ኢትዮጵያውያን በሙሉ ኤምባሲ የሚሰሩ ዶክተር ባህሉ እንዳለው ቤተክርስቲያን ሌሎችም ጓደኞቹ በሙሉ ተረባርበው በሚዲያም በምንም አስክሬኑ ወደ ሀገር ቤት እንዲገባ በማድረግ ቤተሰቦቹን በማጽናናት ኢትዮጵያ ያሉ በተለያየ በመንግስት መስሪያ ቤት ያሉ ከሲዳማ ክልል ጀምሮ እስከ ፌደራል ድረስ ያሉ ተረባርበው እንግዲህ አንድ ውጪ የሚኖር ሰው በድንገት እንደዚህ ሲያርፍ ቤተሰብ የሚፈልገው አስክሬኑን ወደ ሀገር ቤት ማድረስ ነውና በዚህ በዓለማችን በተፈጠረው በፓንደሚኩ ምክንያት ትንሽ እሱ ነገር በጣም አስቸጋሪ ወቅት ነበረ ያን ሁሉ አሳልፈው በክብር አስክሬኑ ተሸኝቶ በክብር ቤተሰቦቹ ሀዘናቸውን ገልጸው ወዳጆቹ እንግዲህ በክብር ሬሳውን መሸኘት ይችላልና ይህ
የሱ ህልፈት የሚያሳዝን ቢሆንም የተደረገው ኢትዮጵያዊነት አንድነትና የታየው ድጋፍ በጣም የሚያኮራ ነው። በዚህ በኩል ይሄን መግለጽ ፈልጋለሁ። ምናልባት ዶክተር ባህሉ ይገባኛል፣ ሁሉ ጊዜ አብረን እንገናኝ ነበር። በጣም ቦንድ ፈጥረናል፣ በጣም ተመካክረናል፣ አውርተናል፣ ተጫውተናል። ስሜታዊ ያደርጋል። እኛም አዝነናል በጣም፣ እኛም ልባችን ተሰብሯል። ግን እንግዲህ ቅድም ዶክተር ባህሉ እንዳለው ሌጋሲው ሚዲያ በጣም ወሳኝ ነው አንድነትን ለመፍጠር። እሱ እንግዲህ ትቶት የሄደውን ወደፊት ለመቀጠል ቃል እንገባለን እንዳለው እንግዲህ ወደፊት እንቀጥላለን። አኬ ወደ አንተ መጣለሁኝ። አንተ ጋር ማለት ሲዳም አማርኛ የማይችሉ ሰዎች ካሉ በሲዳምኛ እናደርጋለንና ምናልባት አኬ ያው ወና ሐሳንባ ነው ማሳቢ ሮዲን ሀብቴ ያዕቆብ ሳውዝ አፍሪካ ሄራን ነው ሳይ ጃንዋሪ ለማሉኒ ተና ለማኒ የደበልቾ ሬኖ እስሪዮን ለወጌሻ ዳዲሊኖሞ ወዳኒንከ ቀሚዮ ማንሶሞ ግን ማኑ ኢሲፎሊ ሽሪ ገደንሳኒ ዶዳሜ ቤተሰበስን አጽናናኤ ሳንቲሜትን ቆደዲ ሐሲሳርን ለዶ ኡሬ ሳውዝ አፍሪካ ሆነ ዳሪ አሜሪካ ሆነ ዳሪ አውሮፓ ሆነ ዳሪ ማኑ ተደዋወላሜ ተረባረበ ተቾ ሬሺሲ ጎባስራ አይረኙኔ ማንኒስ ሸራምኖ ማን ዱክሴና ዱክሳሜ አይረኙኔ ሐዋሳ ማዳራሚዮ ሀኩ ኢስሪዮ ምናልባት ማራርሲታ ተክትሮ ነው ወደዳና ያቅታተ ነው ክትሮ ማኑ ኢኪዮሪን ለወጌ ሀጊ ማኑ አሲዮ ጎባኖ ማን አሲዮ ተኒ ጊዶኖ ማን ተቀናጃይ ከእንትን ሎንሶ ተኒ አይረኙን ማዳራ ማራዳንዲኖና ሃኒ አተሲሜቴ ከዋቆልቴ ጣቢሲትሮ አተረካዮ የማያክ ሳሚ ገለቴ ሞሎጌሻ ኦሬዲ ስሜቴ ያገለጣት በጣም ከባድ ስሜቴ ያከብ ማይኔ ጋላንጣሮ ኦሬዲ ታጌሻ አማና እኪሬ ዲኖ አጣቶ አፎ አማናቶ እኪሬ ግዴታ አጣቶሬ እኪርና ግዴታ ዲና ነው ኦሬዲ ሀብቴ ሮዲንኬ ሬዮና አኒ ሀብቴን ዳዶ ሙራልባን ወለ ጮሬ ሙራልባን ኡሚሁኒ ያው ጤዋሚው ጀማሬ ነኮ ታ ሀብቴ ሬ ኒንከቢ ባቲሁኒ ካፌ ኒንከ ጫላኪኑ ሞኪኒ ባሉ አፊዮቲው ነው ባሉ ወዳንን ሲሂ ካሚዮ ወዳሚዮ ወዳዲሊዮ በተለይ ኒንከ ጎባዬ ነሞ ማኒ አይደ ነው ማን ነው ያው ሎ ውጃጀሮሞ ግን ኩኒ ወሙንኩራ ዳድልኒ ኩኒ ወሙንኩ ወዳኑ ሲብራተኒ ባላቴ ጎዳሜው ማኒ በተለይ ማተሲኪዮ ቤተሰበሲኪዮ ማኒ ባትላሲኒፊ አቶኖ ጃላሲ አቶኖ ሻሮቴ ጃላ አቶኖ ሄራ ጎበራ ሎሱኒ ባባቴዮ ሄራ ጎበራ ጫላኪኪን ሎሳው ያው ኤስኤምኒ ባልደረቦቲኮ አይደ አኖሪኖ ኮ ሚዲዩም ማለዱ ሚዲ ባልደረቦቲኖ ባሉን ኩሎሶ ለዶስ ሎሳኖ ሎሳፍነራ ሀቶኖ ባሉንኩ ሲዳሙ ዳጋራ ወዳንንሳ ሂቃሜው ባሉን ኩራ ማጋኑ ጃዋንቴ አኖን ሰና ማጋኑ ጃዋንቴ ባሉን ኩራ አኖን ከገደ halchemo hakkisae gallate xawise afeemmo kiri maati haptere ganan albilitte tara shemare fodish numero wenem taragaga numero asambe mollo wor herara dandano yaw babatiore dewu afrika ono kitao lelishara danditao hafte afeosi ucallu isi ledolo sa ucallu umiti ledolo sinore gallata ikina hakku ledosi losanna le challa fiore ikina wolu ledolo sare bade dafio ta dewu afrika lo sionke asionke anore
gallanxawote ninke kowiicho ledosi loonsakkeeshinommori inde isi loosino geeshsha la'neemote habte mannaho yaate nafinni kabbada ederra illummotani already inde manfate tenso manna habte yeemmowa illomona anindami woyte xa'manoommohu habte looso loosino ani habtenni xaadommohu onsudir albaanni jammareeti habte egennoommohu habte ledo babbaxxeewore dagankerano ikko mimmitu ledo xa'mamano ikko ledo saasa jammaroomo ya onsudir albaanniti xanda keeshinoommoona anindami loosaat sa'aateti dammare te ullara gad unoonnihe yanna gudoottonso yinonso maganu yeemmotino xa'mo nooe wole widoonni demmo isi maganu hizbete calla woreeho ikka already hizbetira heerere yaanno gede asseehu yeemmo xa'mono nooena zoro kunni wo'mun kunni kayinni habte reewote assinanfeemmordino maganu baxesi adhiwote yaw baalunku jajjarroomo laankire ora jajjarroomo demmo ninke hakkuu gedensaani ge baalunku ledote nomohuna habte reeshshi hiikko arrafanno yinaati demmo laankirreho ikkiteonke nebbere yaw koye woktete tahe'nommo alamenke deerrinni ikkeno alame ikkiteno deerrinni togoohu mannaho dagate sharramarreeno jagininke hiikko reeshshis hiikko wanno yaannohu ninkera demmo lowo xibbanna lowo hadene ikkionke kebe beesebete cimrenna kayinni attennera ba'uneti maganu asseyonkeura assiyorira balate ani tenne huluullonke tenne jajjarronke maganu babbaxxiteyo siltenni babbaxxiteyo richinni tattaase teyo ayiddira mare alaale bushshisira beetesebesiwa mare arrafanno reeshshisi arrafa gede asseehura umihunni yaw magano galatasireemmo hakkii qaxxale demmo yaw reehu jammare ikkikkinni xiwamihu jammare beetesebete gonnete uurrite huuccattotenni ikonometenni jawaachishatenni techo reeshshate hakkichinni debubu afriku kaase ka'e ayiddige assaatenni assitinoti debubu afriku community debubu afriku ኢትዮጵያ ኤምባሲ ሰራተኞታን እኮ አላፎታ በእውነት ሲዳሙ ሱቅሚኒኖ ሲዳሙ ዲያስፖራ ኮሚኒቲ ሱቅሚኒኖ በጣም ሎጌሻ ገላጣሙራት ደሞ ሎ ጃጃሮንኬ ኒ ከቲኖንኬ አኪታ አይነ ደሞ ገላጣሙራት ደሞቲ ሀብቴ አስክሬን አይዲራ ሀዳ ገደ lowo mina godolite ayeddeno komite ayeddeno jallanke ayeddeno jallati komite urrise loosisira na dafurosira uqinna ute intano hashsha gobba galte programme fushshite beesebe jawaachishe baalan karaqanaja ninkelo xaadda dawu afrika nooreda xaaddanni bawnet techo la'nummota ninke atnan ankere beesebe atnan are baala habtere reflecte asar wenim habte loosiyore xawisannore loosate derra illishinore o ayadeno qabrete sinesraate koye አቀባበለተ ሥርዓት reeshsha haarate ሥርዓትራ uurritu komite baala lowunni galatamurate demmo akkisa demmo sidaamu qoqqowi loosisira daafurisira iuqinnae unohura sidaamu qoqqowi pirezidaanticha ato Desta Ledamoha hattono baalanta gashshootu akaale ikkitino sidaamu kaabine habtera iuqinna ute loosisira iuqinna aya mayate sidaamu dagara iuqinna uteeti habtera ute huna tenne ute baalankare lowore assite isono arrisse sidaamu dagano arrisse arrinyunni kodeerra ikke habte dagasi mereero arrinyunni madarama gede assite hura lowunni galattamurati deemmo akkisayeno yaw kunne albaanno lowore loosa keeshinohu sidaamu diaspora community babbaxxiteyo yannara yaw babbaxxeyori ikkawote ayeddeno ikko gobbano ikko ikkawote raarre ranke woshshi'nanna sibsaba daatenni no wole kaa'lotenni no daanni keeshshiyo xa kayinni habte ba'a hajonni woshshineenna sibsaba daatenni no ikko daa ikkinni no already wole xa'matenni
teorini tenne Hapte reo hajora gonnete urre lowore assio Sidamu diasporic community balankura oridi lowni galatamura atiremmo orita astano besevesi kaadate asne norira asitano kaaddo shirano Sidamu community nokko wole manna batilatine Hapte battari Hapte qaaqulira beeqaten asitano behoshira betam logesha galatamura atiremmo hakisa edemo sokkat mitte saatemmoti yaw ta ninke hananfo moti Sidamu community gobbanna nastioti Hapte loosa keeshino lemina shole saate daga sirati loosa keeshino isira tirfe saate unonso maganu neemmo geeshati already ilinomo Europeo herahuno ledono loosanno saate nabarru batta alamera Europe ledo loosa America hera manne ledo loosa already balun kura talolla unonke saatena gin isi already lamente saatera loosa manchoti aqulitera eriki daga tere sa inohona aqulitera asinai nonni kaaddo shira balunku gobbano huno giddono huno tasattafe beetsebesi kaadlatenni munku tababaranno gede tenne aggaxamenni sokkaya saasasireemmo wole demo wona yaw Dr. Baelno yinotena hajuja dagate Sidamu dagara noosi ajuja kaisi lowore loosi otininke na no mohuna isi kayanni on 10% looso moye degennino already Sidamu daga wole daganni duduwunni wayne tenne digitale comedy Sidamu daga tashate Sidamu budenna Sidamu tarike alamete lelishate gana lowore hajojati noositi nebbere yaw maganu fiqada ikkenna already takwara antara murantara dantitinona qaale asisannonke uta Dr. Baelu yinte gede tenne ajujasi Sidamu daga ledo already Sidamu daga ledo qaxalatenna darga elishate lamurichin mit ninkenni mittenni tababarre Sidamu baalu tababarre darga elinshe Hapte umisira kikkinni Sidamu dagara akkadiyonna Sidamu dagara noosi ajuja darga elinshe mugede qaale assa anino Sidamu baalun qaale assanno yemmutino lankiti demo qaaqqullisi umisinni uisi ajuja worattanno gede tamarsiisatenni ajujati gibe darga elinsheemmo yemmuti no edafira tenneno ledo keesha assawasisannonke yemmo wole widoonni macarrashuta yaasireemmoti Hapte yaw leellisha assa sainoti maganohono agalaggala saino mannahono agalaggala saino techo kayinni maganno arrisesi maganu no mannu alba arrisinosi haadikkiyo dafira albilite Hapte nafi hongummano ikkiro Hapte loosi Hapte leellishinonke baxilli ayewoteno wodaninke giddo madaggame heeranno ስለዚህ banteemmo sagallanteemmo kayinni qaaqqullesi kaa'latenni ajujasi hatifatenniti yemmutinoe maganu zalalamete irafte asira halcho'yaati galaxxe ake lowoge galateemmo ottonke hedokki xawisotto hura kawaanni yaw anino Sidaaminyu coorate yaw lowo manni angasi diriirsatenni fannoommo goofandimira lowo manni tasaatafano hagiirsiisaarichooti yaw hedeweelcho danaawiyo rodiinkera beetesebesira meqqaaqama ikkaa gede anga diriirsaano manna baalanka addi addi faro mitu huuccattote mitu asinaannaatenni addi addiri assate kaa'le baala kawaanni galata hasireemmo maganu ኦኔ ያባጤም ምናልባት ዶክተር ባህሉ ወደ አንተ መጣለሁኝ ቅድም ስሜታዊ ሆነ ሐሳብን ሳትጨርስ እንደቆምክ ይገባኛልና ምናልባት በመጨረሻ ማስተላለፍ የምትፈልገው መልእክት ካለ not much ግን ጀግንነትን በተመለከተ አንድ አጭር ነገር ልበል
በተለምዶ ጦር ሜዳ ሄዶ የተዋጋ ምናምን ነው ጀግና የሚባለው። ለኔ ጀግና የቴክኖሎጂ ትራንስፎርሜሽን ያስጀመረም ያመጣም ጀግና ነው። የሕክምና ባለሙያ ሆኖ ራሱን አጋፍጦ ሌሎችን የሚያድን ጀግና ነው እና ሀብቴ ብዙ ነገሮችን በተለይ ከሚዲያ ጋር ተያይዞ አይን ከፋች የሆኑ ነገሮችን ያስጀመረ ነው። ምናልባት ከሌላ ዓለም አንፃር ሲታይ ብዙ ዋጋ ላይሰጠው ይችላል፣ ግን ከኛ ሀገር ከአፍሪካ ሀገር አንፃር ግን ብዙ ነገሮችን ነው ያስጀመረው። አይን ከፋች የሆኑ ነገሮችን ሌሎች ባላሰቡት ሰዓት ሌሎች አእምሮ ውስጥ ያልመጡ ግን የሱ አእምሮ ውስጥ የመጡ ለብዙዎች ለማሳመን የደከመባቸው በኋላ ላይም የተሳካለት ብዙ ነገሮችን ስላደረገ ጀግናዬ ነው፣ ጀግናችን ነው። የሚገባውንም ክብር ሰጥቶ የሀገራችን ህዝብ በተለይ ደግሞ የሲዳማ ክልል ህዝብ እና መንግስት እና ወገን ጓደኞቹ ዛሬ በከፍተኛ ድምቀት ቀበሩት ሳይሆን አከበሩት ነው የምለው እኔ። የሚገባውን ክብር ሰጡት ነው የምለው እና ይሄ ለሌሎችም ወደፊት ምሳሌ እንደሚሆን ህዝብን ማገልገል ለህዝብ መኖር እንደዚህ አይነት ትርጉም እንደሚያሰጥ ሌሎችንም የሚያነሳሳ ነው ብዬ አስባለሁ። በተረፈ ቅድም እንዳልነው ሁላችንም ቃል በገባነው መሰረት በገንዘብም በሞራልም ሌላም ድጋፍ በማድረግ ቤተሰቦቻቸውን እናጽናና፣ ህዝባችንን እናበርታ እላለሁ እና ሁላችሁም ከጎናችን እንደምትሆኑ አልጠራጠርም። በመጨረሻ ለሀብቴ ቤተሰቦች፣ ለጓደኞቹ፣ ለወዳጅ ዘመዶቹ፣ ለሲዳማና ለመላው ለሚያውቁት ኢትዮጵያዊም ላልሆኑ ወገኖች እግዚአብሔር አሁንም በድጋሚ መጽናናቱን ይስጣችሁ ይስጠን እላለሁ። አመሰግናለሁ ዶክተር በኃይሉ። እንግዲህ ብዙ ልናወራ አይደለም የቀረብነው። እኛም እንግዲህ ያለንን ፕላትፎርም በመጠቀም ስሜታችንን ሀዘናችንን ለመግለጽ ነው ይሄን ፕሮግራም እየሰራ ነው። ያው ፕሮግራሙ አብሮን ሲሰራ ሲለፋ ለሰብአዊ መብት ትግል ተሳትፎ ዲጂታል ሚዲያን በማቋቋም ሰውን በማቀራረብ በቤተክርስቲያንም በተለያዩ መንገዶች ሲሰራ ወይንም ሲያገለግል የኖረ ወንድማችን በማረፉ አርፎ ከነበረበት ከደቡብ አፍሪካ ወደ አገር ቤት ገብቶ ዛሬ አስክሬኑ ወይንም ሥርዓተ ቀብሩ ተካሂዷል። እሱን በተመለከተ ያደረግነው ቆይታ ነበረ። ቆይታችንን እዚህ ጋር እንጨርሳለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ወደፊት በሰፊው ስለ ሀብቴ በተመለከተ ሰፋ ያለ ዝግጅት ይኖረናል። እስከዛ ድረስ በሰላም ቆዩ።